የምትመለከቱት ልዩ የመዝናኛ ዝግጅት ሰይፉ በኢቢኤስ ነው። የአረፋ በዓል ልዩ መዝናኛችን እንደቀጠለ ነው። እንዴት ነው በዓሉ? አሪፍ ነው። በፊት በተለይ በዓላቶች ሲከበሩ የሚዲያ እንግዳ የመሆን ነገር አለ። አሁን ደበቅ አለች። ለምንድን ነው ሲባል ደረጃውን የጠበቀ አዲስ ነጠላ ዜማ ይዛ ለመምጣት ነው። ሞቅ አርጋችሁ እስኪ ወደዚህ ጋብዟት። የሰይፉ በኢቢኤስ ቤተኛ ነች። አዲስ ነጠላ ዜማዋ በልስቲ በጣም ተወዶላታል። ሀሊማ አብዱራህማን ወደ መድረኩ። ሀሊማ ያደር የሚደምቅ ውበት ሀሊማ አይደል? ሀሊማ በጣም ነው። ያው ሁሌ ደስተኛ የሀሊማ ሳቅ ይጋባባችሁ። አሜን አሜን። በጣም ጨምረሽ ነው የመጣሽው። እሰይ ወይኔ አማረቢ ሰይፍዬ። ወይ ጉድ! ካይን ያውጣሽ ከጆሮ ግን አያውጣሽ። ወይኔ አባቴ ለምሽ ይሰማልሽ። እሺ ዋው! ተገናኘን ደግሞ ተነፋፍቀን ነበር ሰይፍዬ። በጣም ናፍቄ ነበር። እዚህም እንደዛው ነው። በዓል አሪፍ አለፈ። በጣም ቆንጆ ነበረ። በጣም አባቴ በጣም አሪፍ ነበር። በልስኪ ብለሽ መጣሽ በትግርኛ። አዎ በልስቲ እንግዲህ እኔ ዝም ስላልኩኝ ይበል እንጂ ሰይፍዬ። ይበል እስኪ አንቺ ይበልስቲ እንደ ሰይፉዬ ከሱ ይምጣ ነገር ነው። ነገር ነው ማመልከቻም ነው። በልስኪ አልኩት። ትግርኛ አጥንተሽ ወይስ ትናገሪያለሽ? ሰይፊ ትግሬ ነኝ እኔ። ግን እኔ ተወልጄ ያደኩት እዚህ ነው። በልምድ ማለት ቤተሰብ ሲያወሩ ምናምን አንዳንዴ ነው የሚያወሩት። በዛ ነው የምሰማ የነበረው። ግን አሁን እንግዲህ ዘፈኑ ላይ ጥሩ ተናጋሪ ይመስላሉ አይደል? አዎ ትንሽ መናገሩ ትግራዋይ እንደመሆንሽ ቤት እንግዶች ምናምን ከመጡ ከገጠር ብዙ ጊዜ እዛው ቋንቋውን የማዳበር ነገር የለም ማለት በቃ እንዴት እንደሆነ አላውቅም። ግን የሚገርም ነገር ዘፈኑ ላይ ልክ ተናጋሪ እስክመስል ድረስ እኮ ነው። ለራሴ በጣም ነው ያስደነገጠኝ። አይሽ ውስጥሽ የተቀመጠ ነገር ወጣ። አዎ በጣም መስፈን ፈልግ ነበር ሰይፉዬ። ዋው በእውነት ነው የምልህ። ግን በቃ አሁን ዘፈንኩት። ያው በሉ እስቲ አድምጡላት በእናታችሁ።